ኢሳያስ አፈወርቂ ፋኖን በመጠቀም ኢትዮጵያና ቀጠናውን ለማመስ እየተጠቀመበት ነው። ግብጽም ይህንን ኃይል በኤርትራ በኩል አድርጋ እየተጠቀመችበት ነው። የግብጽ ዓላማ ኢትዮጵያን በማዳከም በአባይ ወንዝና የቀይ ባህር ላይ ያላትን ፍላጎት ለማሳካት ነው። ይሄ እነ ጀነራል ጻድቃን እነ ጌታቸው ረዳ ከጀነራል ጋር የተወያዩበት ነው፣ ሌሎቹን ጨምሮ ማለት ነው። Eritrean President Isaias Afwerki has been attempting to instrumentalize FANO as a proxy force in his broader strategy to destabilize Ethiopia. የኢትዮጵያ የባህር በር ጉዳይ ነው የተነሳው። የባህር በር ጉዳይ ላይ በቀጠናው ስትራቴጂክ ባላንስ ለመፍጠር ከተፈለገ ኢትዮጵያ የባህር በር ጥያቄ መሰረታዊ ጥያቄ ነው ብላ ታምናለች የሚል ቀርቡ። ይሄ አንዱ ዲስከሽን ፖይንት ነበር የነበረው። በልዩ ሁኔታ በነገራችን ላይ ጀነራሉ ለዚህ መልስ ሰጥቷል። ዶክመንቱ ላይ አለ። ጀነራሉ በሰጠው መልስ ላይ ግልጽ ነው ያስቀመጠው። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት አሜሪካ ትደግፋለች ብሎ ነው የነገራቸው። ጀነራል አንደርሰን የነገራቸው እሱ በሰላማዊ መንገድ ይላል። ግን እሱም ማስምሩበት የቀጠናው አንከር ስለሆነች፣ የቀጠናው ወሳኝ አካል ስለሆነች ኢትዮጵያ የባህር በር ላይ የምታደርገውን ጥረት እንደግፋለን፣ አሜሪካኖች እንደግፋለን። ይሄ በስቴትመንት የተቀመጠ ነው። እስኪ አውዲ እንትን እንዴት ነው ፕሮናውንስ የምታደርጉት? ይሄ ምንድን ነው የሆነው? ይሄ በጣም አደገኛ ነው ብሎ ያሉት ሼህ ሀሰን ቀጠናውን እያወከ ነው፣ ሶማሌን እያወከ ነው የሚለው ምንድን ነው? ኖርዝ ዌስት ሪጅን እየፈጠረ ነው። የሁለቱም ግዛቶች ኢቭን የጽንፈኝነት ላይ አይሲስ ላይ ምናምን ላይ የሚያደርጉትን ትግል የሚያዳክም ነው ግምገማ የተቀመጠ ነው። ከራሷ ኢንተረስት ብቻ ነው የምትነሳው ነው የሚለው። መፍትሄ ብለው ሲያመጡም ስቴልሜቱ እንዳለ አሸናፊ ተሸናፊ በሌለበት በፍጥነት ወደ ድርድር የሚመጡበት ነገር አሜሪካ ኃላፊነት ወስዳ ልታመቻች ይገባል ነው የሚለው። አለበለዚያ ግን ይላል ማጠቃለያው ግብጽ ለሁለት ትከፈላለች ነው፣ ለሁለት ሰነጥቃለች ነው። ከእንደዚህ አይነት ሰዎች ጋር ህብረት አንፈልግም። ኤትኖ ናሽናሊስት ርቀን ነው የምንኖረው። ህገ መንግስቱም ኤትኖ ናሽናሊስት ስለሆነ እንዲለወጥ እናደርጋለን ሲል ብራቮ እስክንድር ብዬ ይዤ መጣው። ጥሩ ነው፣ ትክክል ነው። የትጥቅ ትግልህን ነው እንጂ ማልደግፈው አቋም ጥሩ ነው። በኮንሴፕት ደረጃ ግምገማው ሌላ ሊሆን ይችላል። ሌሎች ግምገማው ዛሬ ተገልብጦ መጣ። እስክንድር ተገልብጦ ሲመጣ አይ ዛሬ የተገለበጥከውን ጆሮ ዳባ ልበስ አይባልም። ይሄ ነው ሁኔታው፣ ይሄ ነው ማለት ነው። ኢትስ ኖት ኦንሊ ለርን አን ለርን ባይዘው ይሄ ለርን አን ለርን አይደለም። መሰረት ለርን አን ለርን ሌላ ነው፣ እሱ ሌላ ነው። አንደርስታንዲንጋችሁ የሚቀየርበት ነገር ነው። ይሄ ግን እራሳቸው ነው ተቀይረው የመጡት። የትናንትና ቁመናቸው አሁን ራሱ አፋሕድ ውስጥ እንመልከተው። አፋሕድ ውስጥ መቶ አለቃ ማስረሻ ስራ አስፈጻሚ ብቻ አይደለም፣ በነገራችን የውጭ ግንኙነት ኃላፊ ነው። አሁን የውጭ ግንኙነትህን ለ3 ዓመት ለምናምን ወይም ለ2 ዓመት ሲመራ የነበረን የውጭ ግንኙነትህን በሙሉ አሰስገበስ ትለዋለህ፣ ትርጉም አልባ ትለዋለህ። ትርጉም አልባ ትለዋለህ። የውጭ ግን ስራ አስፈጻሚ እኮ ነው። ካሉ ስራ አስፈጻሚዎች አንዱ ማለት ከአራቱ አንዱ ማለት ነው። ሁለተኛ እና አለም ገብረዋህድ የደቀኑት አደጋ ነው። አሁን
አይ ዶንት ኖ በምክንያት እንደሆነ አላውቅም። አለም ገብረዋህድና ጀነራል ታደሰ ወረደን አስተሳስረዋቸዋል። ስቲል ዋነኛ የውስጣችን አደጋ ከነ አለም ገብረዋህድ ከነ ጀነራል ታደሰ ወረደ የሚመነጭ ነው። ታደሰ ወረደንም ቀስ ብለን ማስለቀቅ አለብን የሚል ውሳኔ ነው የወሰኑት። ይሄ ሁለተኛው ነው። ሶስተኛ የፈትለ ወርቅ እቅድና ሪፖርት ነው። ምንድን ነው ፈትለ ወርቅ ያቀረበችው? ሞንጆሪኖ ማለት ነው። ፈትለ ወርቅ 1 2 3 ነገሮች ላይ አቅርባለች። አንደኛው የተሰጣት ስራ ነበረ የህወሓት ተቃዋሚዎችን፣ ተገዳዳሪዎችን፣ ፖለቲከኞች፣ አክቲቪስቶች፣ ልሂቃኖችን ሲቻል ጠርቶ በማስፈራራት እንዲቆሙ ማድረግ፣ ካልተቻለ ያላቸውን ነገር መቀማት፣ ካልተቻለና የመጨረሻ እምቢ ካሉ እስር መፈጸም። ቢኮዝ የዚህ ዶክተሩ አጽማሃ የሚባለው የቱሪዝም ማል የሚለው ህወሓት አይደለም፣ ሌላ ነገር ምንም ሊሆን ይችላል። መደረግ አለበት ግን እያልኩ አይደለም፣ እንዳልኩት ነው። የኢሳያስ መግባት ከዛ ጋር ቢተሳሰርም ዩ ካን ጀስቲፋይት። ልክ ነው ልክ አይደለም ሌላ ጉዳይ ነው። ጀስቲፋይ ኢሳያስ የገባው ነገ ከነገ ወዲያ ወደ እኔ ይመጣሉ እነዚህ ሰዎች 80% የኢትዮጵያን ሰራዊትና ሜካናይዝድ መጥተዋል፣ ነገ አስመራ ይመጣሉ ብሎ ቢገባ ኢቭን እንኳን ሚሳኤል ባይተኩሱ ማለት ነው፣ ወደ አስመራ ሚሳኤል ባይተኩሱ እንኳን ኢሳያስ ቢገባ ልትከራከር ጀስቲፋይ ልታደርገው ትችላለህ መግባቱ። ለምንድነው መግባቱን ጀስቲፋይ የሚሆነው? ቢኮዝ ይሄ ኃይል ያንን ግዙፍ የኢትዮጵያ መከላከያ 80% ሚናውን ጨፍጭፎ ገሎ ጨርሶ ከመጣ ምንድነው የሚሳነው? እንዳሉት እራታቸውን ምሳቸውን ባህር ዳር፣ እራታቸውን አዲስ አበባ፣ እራታቸውን አስመራ ይበላሉ። ስለዚህ ይሄ ነገር ያስፈራኛል ብሎ የሻዕቢያ ሰራዊት ተልትሎ ቢገባ እንኳን ትክክል ነው፣ ጀስቲፋይ ይሆናል። የጠላት ጦር ጋብዞ የውጭ ጦር ጋብዞ ምናምን ነው። እኔ አሁን እሱ አይደለም ልክ አይደለም። እሷ እንዳልኩት ሰሜኒዝም ኢዝ ኤ ክሪቲካል ፖይንት መለያ ባህሪያቸው ምንድን ነው? ከዚህ በፊትም አንስቼላችኋለሁ። ይሄ አምስተኛው የሽብርተኛ ትውልድ አንዱ መሰረታዊ ባህሪው ትልቅ ነበርን ውስዋስ ነው። የትልቅ ነበርን ውስዋስ ነው። ይህን ውስዋስ ደግሞ የሚያደርጉት የነሱ ትልቅ ቦታ የሚሉት ቦታ ሄደው ነው መፈክር የሚያሰሙት፣ ሜሴጅ የሚልኩት ምናምን። ይህም በዝርዝር ነግሬያቸዋለሁ። የትልቅ ነበርን ውስዋስ ሰጡኝን ገንዘብ ለዚህ ነው ማውለው። ስለዚህ ይሄ ፐርፎርማንሴ ነው፣ ምንድነው የጽሁፍ እቅዴ ነው፣ ለዚህ የጽሁፍ እቅዴ ደግሞ ይሄን ያህል በጀት ነው ብለው ቢሰጡህ ግን በኋላ የታደረስከው ብለህ ትጠይቃለህ። ስለዚህ ኤክስተርናል ኦዲተሮች ሄዱ እንበል ወደ ትግራይ ቁጭ ብለው ሲገመግሙ የተላከልንን ገንዘብ ለታጣቂው ኃይል አዋል ነው ቢል ምን ይላል ኦዲተሩ? ልክ አልነበረም ትክክል ነው ምናምን ሊላቸው አይችልም።